ትምህርት ሚኒስቴር የ2017 ዓ.ም የትምህርት ስኬጁል አሳውቋል። በዚህ መሰረት የ12ኛ ክፍል የ2017 ዓ.ም ኤንትራንስ ፈተና ከሰኔ 18 እስከ ሰኔ 27 እንደሚሰጥ ተናግሯል። እንደሚታወቀው በየዓመቱ እየቀደመ የዓመቱን የትምህርት ስኬጁል ያሳውቃል። እንግዲህ በዚህ መሰረት የዘንድሮው ፈተና ከሰኔ 17 እስከ 27 እንደሚሰጥ ነው የገለጸው። ሀገራዊ የሆኑ ችግሮች ካልተከሰቱ በስተቀር ሁልጊዜም ቢሆን ጊዜው ይጠበቃል። ስለዚህ ስትዘጋጁ ገና ካሁኑ ለሰኔ 17 የመጨረሻ የዝግጅታችሁ መጠናቀቂያ ጊዜ እንደሚሆን አውቃችሁ እንድትዘጋጁ ጥናታችሁን ከወዲሁ እንዲጀምሩ ማሳሰብ እንወዳለን። በዚሁ አጋጣሚ ኢንትራንስ ትሪክስ ለ2017 ዓ.ም ኢንትራንስ ተፈታኝ ተማሪዎች ልዩ የሆነ የፕራይቬት ክላስ አዘጋጅቶ እየጠበቃችሁ ይገኛል። ከእናንተ የሚጠበቀው የቴሌግራም ቻናላቸውን መቀላቀል ብቻ ነው። መረጃዎችን እዛው ላይ ማግኘት ትችላላችሁ። ኢንትራንስ ትሪክስ ብላችሁ ሰርች አድርጋችሁ ይህንን ቻናል ጆይን ማድረግ ትችላላችሁ። ሊንክ ከፈለጋችሁ ዲስክሪፕሽን ቦክስ ላይ እና ኮሜንት ላይ አስቀምጥላችኋለሁ።